የምንኖርባት ዓለም ተቆጥረው በማይዘለቁ በርካታ ድንቅ ነገሮችና ሚስጥራት የተሞላች ዓለም ናት። በተለይም የሰው ልጅ ታሪክ በርካታ ድንቅና አስገራሚ ለማመን የሚከብዱ ታሪኮችን በውስጡ ይዞ ይገኛል። ከነዚህ ድንቅ ታሪኮች መካከል ደግሞ የቫይኒች ማኑስክሪፕት እንቆቅልሽ ዋናውና አንደኛው ጉዳይ ይሆናል። ለ600 ዓመታት ሚስጥሩ ያልተፈታው ከዛሬም ድረስ እንቆቅልሽ እንደሆነ የቀጠለው ይህ መጽሐፍ ቀዳሚውን ስፍራ ይዛል ቢባል ማጋነን አይሆንም። በዓለም ላይ አንቱ የተባሉ አዋቂዎችና የቋንቋ ሊቃውንት ፈቱት ያልቻሉት ይህ መጽሐፍ እውነተኛ ጥበብና ሚስጥራዊ ኮዶች ተቀላቅለው የሚገኙበት ቦታ። ዛሬ በዚህ ቪዲዮ ስለዚህ መጽሐፍ ብዙም የማይነገሩ እውነታዎችንና ታሪክ ውስጥ የተደበቁትን ሚስጥራዊ ጥርጣሬዎችን በጥልቀት እንቃኛለን። እስከ ፍጻሜው አብራችሁን ቆዩ። ይህ መጽሐፍ ስሙን ያገኘው እንደ ኤሮፓውያኑ አቆጣጠር በ1912 ነው። መጽሐፉን በጣሊያን ሀገር ካገኘው ዊልፍሬድ ቫይኒች ከተባለ የጥንታውያን መጽሐፍት ነጋዴ ላይ ነው። ዊልፍሬድ መጽሐፉን ሲያገኘው በውስጡ ያሉት እንግዳ ስዕሎችና ማንም ሊያነበው ያልቻለው ጽሑፍ ተራ እንዳልሆነ ወዲያውኑ ተረድቶት ነበረ። መጽሐፉ የተጻፈው በቆዳ ላይ ነው። ዋናው ጥያቄ ግን መቼ ተጻፈ የሚለው ነበረ። ይህንን ለመመለስ እንደ ኤሮፓውያኑ አቆጣጠር በ2009 በአሪዞና ዩኒቨርሲቲ የካርበን 14 ዴቲንግ ምርመራ ተደረገለት። ውጤቱ ግን አስደንጋጭ ነበረ። መጽሐፉ የተጻፈበት የቆዳ ወረቀት የተዘጋጀው በ1404 እና 1438 ዓመተ ምህረት መካከል እንደሆነ ተረጋገጠ። ይህ ማለት መጽሐፉ የተጻፈው ክርስቶፈር ኮሎምበስ አሜሪካን ገና ሳይረግጣት መሆኑ ነው ማለት ነው። ይህ የታሪክ እውነታ መጽሐፉ የቅርብ ጊዜ ማጭበርበሪያ ሳይሆን እርግጥም የ600 ዓመታት ዕድሜ ያለው ጥንታዊ ቅርስ መሆኑን ያረጋገጠ ነበረ። የቫይኒች ማኑስክሪፕት ታሪክ ልክ እንደ ፊልም አስደሳች የሆነ ታሪክ ነው። ወደኋላ መለስ ብለን ስንመለከት መጽሐፉን በከፍተኛ ዋጋ የገዙት እንደ ባህላዊው የሮማ ንጉስ ሩዶልፍ ዳግማዊ ያሉ ታዋቂ ሰዎች እንደነበሩ እናገኛለን። ንጉሱ መጽሐፉን በ600 የወርቅ ሳንቲሞች እጅግ ግዙፍ በሆነ ሀብት እንደገዛው ይነገራል። በወቅቱ የነበሩ ጠቢባን መጽሐፉ የ13ኛው ክፍለ ዘመን ታዋቂ ጠቢብ የሮጀር ቤከን ስራ ነው ብለው ያምኑም እንደነበረ ይነገራል። ይህ መጽሐፍ ከንጉስ ወደ ንጉስ ከጠቢብ ወደ ጠቢብ ይሸጋገር ቆይቶ የዊልፍሬድ ቫይኒች ውስጥ ገባ። ዛሬ ደግሞ በአሜሪካ የየል ዩኒቨርሲቲ ታዋቂው የቢኒኬ ብርቅዬ መጽሐፍትና ማኑስክሪፕቶች ቤተ መጽሐፍት ውስጥ በልዩ ጥበቃና እንክብካቤ እየተደረገለት ይገኛል። ይህ ቅብብሎሽ መጽሐፉ በታሪክ ውስጥ ምን ያህል ትልቅ ቦታ እንደነበረው የሚያመላክትም ነው። የመጽሐፉ ትልቁ ሚስጥር ግን የተጻፈበት ቋንቋ ነው። ብዙዎች መጽሐፉ ትርጉም የሌላቸው ስክሪፕቶች ስብስብ ነው ብለው ያስባሉ። ነገር ግን የቋንቋ ሊቃውንት ኮምፒውተር ሲመረምሩት አንድ አስደንጋጭ ነገርን አግኝተዋል። ጽሑፉ የዚፍ ሕግን ይከተላል። ይህ ሕግ በማንኛውም ሕያው ቋንቋ እንደ አማርኛ፣ እንግሊዝኛ ወይንም ላቲን ባሉ ቋንቋዎች ውስጥ ያሉ ቃላት የሚደጋገሙበትን ድግግሞሽ የሚለካ ነው። የቫይኒች ማኑስክሪፕት ልክ እንደ እውነተኛ ቋንቋ ስርዓት ያለው በመሆኑ ጸሐፊው በዘፈቀደ የጻፈው ሳይሆን በእርግጥም ትርጉም ያለው መልእክት እያስተላለፈ እንደነበረ ትልቅ ማስረጃ ተደርጎ ተወስዷል። ይህንን ሚስጥር ለመስበር በሁለተኛው የዓለም ጦርነት ወቅት የጃፓንና የጀርመንን እጅግ ውስብስብ የሆኑ ሚስጥራዊ መጽሐፍትን እንዲሁም ኮዶችን በመስበር የሚታወቁት እንደ ዊሊያም ፍሬድማን ያሉ ድንቅ ባለሙያዎች ዓመታትን አሳልፈዋል። ሆኖም ግን አልተሳካላቸውም። እንዲያውም ዊሊያም ፍሬድማን መጽሐፉን ለመፍታት ሲጥር በደረሰበት ከፍተኛ የአእምሮ ውጥረት ምክንያት እስከ መታመም ደርሶ እንደነበረ ይነገራል። በተጨማሪም የጽሑፉን ያጻጻፍ ስልት ስንመለከት ጸሐፊው አንድም ቦታ ተሳስቶ የሰረዘው ወይንም የደመሰሰው ቃል የለም። የጽሑፉ እጅግ በተረጋጋና አቀላጥፎ በሚያውቅ ሰው እጅ እንደተጻፈ ያስታውቃል። ይህ ማለት ጸሐፊው የሚጽፈውን ነገር ጠንቅቆ ያውቃል ወይንም ደግሞ እጅግ በረቀቀ መንገድ መልእክቱን አስተላልፏል ማለት ነው። መጽሐፉን ገልጠን ስናየው የምናገኛቸው ስዕሎች የበለጠ ግራ አጋቢ ናቸው። በመጀመሪያው ክፍል ውስጥ ከ126 በላይ የእጽዋት ስዕሎች ይገኛሉ። ነገር ግን የሚገርመው ከነዚህ እጽዋት መካከል አንዱም ቢሆን በምድር ላይ ከምናውቃቸው እጽዋት ጋር ጨርሶ አለመመሳሰሉ ነው። የእጽዋቱ ስር ቅጠልና አበባ እጅግ እንግዳ ከመሆናቸው የተነሳ ተመራማሪዎች እነዚህ እጽዋት የት ነው የሚበቅሉት ብለው እንዲጠይቁ አስገድዷል። አንዳንዶች እነዚህ እጽዋት ዛሬ የጠፉ ዝርያዎች ናቸው ቢሉም፣ ሌሎች ግን ጸሐፊው ስለሌላ ዓለም እጽዋት እየነገረን ነው ብለው ያስባሉ። ይህ ምስጢር በአስትሮኖሚ ክፍል ውስጥ የበለጠ ይጎላል። በዚህ ክፍል ውስጥ የፀሐይ
የጨረቃና የከዋክብት ካርታዎች ተስለዋል። የሚገርመው ግን በቴሌስኮፕ ብቻ ሊታዩ የሚችሉ የጋላክሲ ቅርሶች በጥንታውያን ጠቢባን እጅ እንዴት ሊሳሉ እንደቻሉ ነው። መጽሐፉ በተጻፈበት በ15ኛው ክፍለ ዘመን ቴሌስኮፕ ገና ያልተፈጠረ ነበርና ታዲያ ጸሐፊው በአይን የማይታዩትን የከዋክብት ስብስቦች እንዴት እንዲህ በትክክል ሊስላቸው ቻለ? ይህ ጥንታዊው ጠቢብ ይህንን መረጃ ከየት አገኘው የሚለው ጥያቄ በውስጥ ታሪክ ውስጥ የተደበቀ ሌላኛው ትልቅ ሚስጥር ነው። ሌላኛው የባዮሎጂና የመድኃኒት ቅመማ ክፍሎች ናቸው። በጣም ግራ የሚያጋባው ክፍል ባዮሎጂካል የተባለው ክፍል ነው። በዚህ ክፍል ውስጥ በአረንጓዴ ውሃ ወይንም በፈሳሽ ውስጥ የሚዋኙ በርካታ እርቃናቸውን ያሉ ሴቶች ስዕሎች አሉ። ሴቶቹ በቧንቧዎችና በተለያዩ መሳሪያዎች ውስጥ ሲያልፉም ይታያሉ። አንዳንዶች ይህ ክፍል ስለ ሰው ልጅ የመራቢያ ስርዓት ወይንም ስለ ጥንት ሕክምና ሚስጥርን ይዟል ይላሉ። ቀጥሎ ያለው የመድኃኒት ቅመማ ክፍል ደግሞ በመቶዎች የሚቆጠሩ ትንንሽ የቅጠልና የስር ስዕሎች ከመድኃኒት መያዣ ዕቃዎች ጋር ቀርበዋል። ይህ የሚያሳየው መጽሐፉ የጥንት የመድኃኒት አሰራር መመሪያ ወይንም የአልኬሚ ዕውቀት ሊሆን እንደሚችል ነው። ነገር ግን ቅመማዎቹ የሚሰሩባቸው እጽዋት ስለማይታወቁ መድኃኒቶቹ ምን እንደሆነ ማወቅ አልተቻለም። ምናልባትም ይህ መጽሐፍ ዛሬ ለጠፉ በሽታዎች ፈውስ የሚሆን ሚስጥራዊ ቀመርን ይዞ ሊሆን እንደሚችል ግን ይገመታል። በዘመናችን የሰው ልጅ ቴክኖሎጂ ከፍተኛ ደረጃ ላይ በደረሰበት በዚህ ጊዜ በ2018 የካናዳ ተመራማሪዎች በአርቲፊሻል ኢንተለጀንስ መጽሐፉን ለመተርጎም ትልቅ ሙከራን አድርገዋል። ኮምፒውተሩ ጽሑፉን ከጥንታዊው የዕብራይስጥ ቋንቋ ጋር ተቀራራቢነት እንዳለውና መመሪያ የሚሉ ቃላትን እንደያዘ ይጠቁማል። ሆኖም ግን የተገኘው ትርጉም ሙሉ በሙሉ አሳማኝ አልሆነም። ይህ ሳይንስ ሊመልሳቸው ያልቻላቸው ጥያቄዎች ደግሞ ወደ ሌሎች ሚስጥራዊ ግምቶች ይወስዱናል። አንዳንዶች እንደሚሉት መጽሐፉ የጠፋው የአትላንቲስ ስልጣኔ ቅርስ ሊሆን ይችላል። ሌሎች ደግሞ በምድር ላይ በስውር ሲንቀሳቀሱ የነበሩ የውጭው ዓለም ፍጡራን ኤሊየንስ ለሰው ልጆች ትተውት የሄዱት እውነት ነው ብለው የሚያስቡም አሉ። በመጨረሻም ወደ ትልቁ ጥያቄ ስንመጣ የቫይኒች ማኑስክሪፕት በእውነትም ትልቅ ምስጢርን የያዘ መጽሐፍ ነው ወይንስ ተራ የታሪክ አጋጣሚ ነው? የቋንቋው ስርዓት መጽሐፉ ትርጉም እንዳለው ቢያረጋግጥም ትርጉሙ ግን አሁንም ድረስ አልተተረጎመም። እውነት ነው። ይህ መጽሐፍ በሳይንሳዊ ግኝቶችና በሚስጥራዊ ጥርጣሬዎች መካከል የሚገኝ የታሪክ እንቆቅልሽ ነው። የታሪክ እውነታዎችና የአጻጻፍ ስልቱም የተወሰነውን ክፍል ቢገልጹትም ቀሪው ትልቅ ድርሻ ግን አሁንም በጨለማ የተሸፈነ ነው። ታዲያ ይህ መጽሐፍ ለሰው ልጅ የታሰበ መልእክት ነው ወይንስ በውስጥ ታሪክ ውስጥ የተደበቁት ሌሎች ሚስጥሮች አሉ? ይህ ጥያቄ ለወደፊት የሚመለስ ቢሆንም እውነታው ግን እስካሁን ድረስ ሚስጥር ሆኖ ቀጥሏል።